ዛሬ ስለ አንድ በጣም አስፈላጊ ነገር ላውራችሁ እፈልጋለሁ። አንዳንድ ጊዜ ሌሎች ሰዎች አይተን ዋው እነሱ ከኔ ይበልጣሉ፣ የተሻለ ይናገራሉ፣ ያምራሉ፣ የበለጠ ተሰጥኦ አላቸው ብለን እናስባለን። ከዚያም መፍራት እንጀምራለን። ራሳችንን ዝቅ አድርገን እንመለከታለን። ያ ስሜት እኔም አውቀዋለሁ። አንዳንድ ጊዜ ፊታችን ለማሳየት፣ ለመናገር፣ ስህተት ለመስራት እንፈራለን። ፍጹም የሆነ ጊዜ እንጠብቃለን። የተሻልኩ ስሆን እጀምራለሁ እንላለን። ግን አስታውሱ፣ ማንም ሰው ፍጹም ሆኖ አይጀምርም። የምታደንቁት እያንዳንዱ ሰው በአንድ ወቅት ጀማሪ ነበር። እያንዳንዱ ስኬታማ ሰው የመጀመሪያ ቀን ነበረው። እያንዳንዱ ክሪኤተር 0 ተከታይ ነበረው። እያንዳንዱ ተናጋሪ ስህተት ሰርቷል። እያንዳንዱ ጠንካራ ሰው ተስፋ ለመቁረጥ የደረሰበት ጊዜ ነበረው። ልዩነቱ ተሰጥኦ አይደለም። ልዩነቱ እነሱ አለማቋረጣቸው ነው። ዛሬ እናንተን ማስታወስ የምፈልገው በፍርሃት ምክንያት አታቁሙ። ምናልባት ዛሬ እንግሊዘኛ ፍጹም ላይሆን ይችላል። ምናልባት በራስ መተማመንሽ ፍጹም ላይሆን ይችላል። ያ ምንም ችግር የለውም። ለመጀመር ፍጹም መሆን አያስፈልግም። የሚያስፈልጋችሁ ለአንድ እርምጃ የሚሆን ድፍረት ብቻ ነው። አንድ እርምጃ ብቻ፣ አንድ ቪዲዮ፣ አንድ ሙከራ፣ አንድ ትንሽ ተግባር። ከዚያ ነገ ሌላ እርምጃ። ሰዎች የእናንተን ጉዞ ላይረዱ ይችላሉ። አንዳንዶች ሊስቁ ይችላሉ። አንዳንዶች ችላ ሊሏችሁ ይችላሉ። ግን እናንተ ራሳችሁን በፍጹም ችላ አትበሉ። በራሳችሁ ማመንን ፍጹም አታቆሙ። በውስጣችሁ ልዩ የሆነ ነገር አለ። ታሪካችሁ ዋጋ አለው። ድምጻችሁ ዋጋ አለው። ህልማችሁ ዋጋ አለው። አንድ ቀን ወደ ኋላ መለስ ብላችሁ እያያችሁ ፈገግ ትላላችሁ። ስለዚህ ዛሬ ከፈራችሁ ቀጥሉበት። ዛሬ ከደከማችሁ ቀጥሉበት። ዛሬ ማንም ባያምናችሁ ቀጥሉበት። እና ይህን አስታውሱ፣ በየቀኑ የሚደረገው ትንሽ እርምጃ አንድ ቀን ትልቅ ስኬት ይሆናል። ስላዳመጣችሁኝ አመሰግናለሁ። እና እንዳትረሱ፣ በራሳችሁ እመኑ።